ስልጣን አስከሯቸው ለስልጣን ብለው ነው እንጂ አባ ሳዊሮስ ወሊሶ ቤተክርስቲያን ሲከበር የሚገኙት 4 ኪሎ ነው። ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። እንደ አንድ ኦሮሞ ማለት ነው ይሄ ሰውዬ ሊመራን አይችልም። ምክንያቱም ያኔ ሻሸመኔ ስንት እህት ወንድሞቻችን ያስጨፈጨፈ ሰውዬ ነው። ስለዚህ ምን እየተደረገና ምን እየተካሄደ ነበር በጀርመን ፍራንክፈርት? ይህ ክስተት ትናንት ቅዳሜ ነበር። ሙሉ ሰዎች እንደዚህ ነጭ በነጭ ለብሰው የመጡት በውጭ ሀገር። በጣም የሚገርመኝ ነገር ስናጣ ኦርቶዶክሳውያን የሆነ ነገር ደግሞ ስናገኝ በአንገታችን ያለውን ማተብ እንኳን ለማሰር እናፍራለን። በእውነት ይህ ማተብ ያሳፍረናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁኝ። ሊቃነ ጳጳሳቱ በአቡነ ሳዊሮስ ላይ ዝምታውን ሰብረዋል። ተመስገን ከጳጳሳቱም ድምጽ እየሰማን ነው ያለ ነው ማለት ነው። እንዲሁም ብዙ ምእመናን ነገሩን ትኩረት ሰጥተው የራሳቸውን ሐሳብ በስፋት እያንጸባረቁ ይገኛል። የማስደምጣችሁና ሁላችሁም እስከ ቪዲዮአችሁ ፍጻሜ ድረስ ከቆያችሁ የምትሰሙት ይሆናል ማለት ነው። ሁላችሁም ይህን ቪዲዮ ከመጀመሪያችሁ በፊት ላይክ እያደረጋችሁ ጀምሩት። ሼር ማድረግ የምትችሉ ሼር አድርጉት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁልጊዜ የምለቀው መረጃ እንዲደርሳችሁ ደግሞ የደውል ምልክቱን መጫን እንዳትረሱ። ቀጥታ ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁ። ተከታተሉ። እንደ አንድ ኦሮሞ ማለት ነው ይሄ ሰውዬ ሊመራን አይችልም። ምክንያቱም ያኔ ሻሸመኔ ስንት እህት ወንድሞቻችን ያስጨፈጨፈ ሰውዬ ነው። ስለዚህ እውነተኛ ሲኖዶስ ከሆነ ለምን ታዲያ አቡነ ናትናኤል አልተመረጡም? አቡነ ናትናኤል ኦሮሞ አይደሉ? ስለዚህ እሱን ለምን አልመረጣችሁም? በቃ ይሄ ሰውዬ አይመራንም። በቃ እኛ የትን ሂድ በቃ። እውነት እላችኋለሁ እህታችን ያነሳችው ሐሳብ ማይናቅ ሐሳብ ነው። እውነት እላችኋለሁ እንደዛ እንኳን ታስቦ ቢሆን ብዙ ንጹህ የሆኑ ሊቃነ ጳጳሳት እጅግ ትሁት ዕውቀት ያላቸው ጸጋ ይበዛላቸው ሊቃነ ጳጳሳት አሉ። እነታችን እውነት ተባረኪልን ማለት ወዳለኝ። እስኪ ወደ ሊቀ ጳጳስ እንሂድ። ስልጣን አስከሯቸው ለስልጣን ብለው ነው እንጂ አባ ሳዊሮስ ወሊሶ ቤተክርስቲያን ሲከበር የሚገኙት 4 ኪሎ ነው። እዛ እንኳን በዓመት በዓል ሄደው እንትን አይወር እና በቤተክርስቲያን ላይ የተደረገው ደባ ይህን ያህል እነሱ ተሳስተው 26 ሰው መሾም ማለት ማሳሳት ማለት ነው። ማደናገር ማለት ነው። ግራ ማጋባት ማለት ነው። አንድ ሆኖ የሚኖረውን ህዝብ እንደዚህ አለ ፈጥሮ ግራ ማጋባት። እንግዲህ እነሱ አሜሪካ ብፁዕ አቡነ መርቆሬዎስ ብዙ አባቶችን ሹመው ቆይተው ያው እንግዲህ በኋላ ጊዜ ጠቅላይ ሚኒስትሩ ከዛ ድረስ ሄደው እነሱን አምጥተው የሲኖዶስ ጋር አስታርቀው በስምምነት እንዲኖሩ ሆነዋል። እነሱ አንደኛ ፓትርያርክ ናቸው። ሁለተኛም ብዙ ጳጳሳት አሉ ቀደም ሲል የተሾሙ እነ አቡነ ኤልያስ፣ እነ አቡነ መልከጼዴቅ፣ እነ አቡነ ዜና ማርቆስ፣ እነ አቡነ ጎርጎርዮስ ይህንን ሁሉ ይዘው ነው። ያም ደግሞ በሰው ሀገር ነው። እነሱ እዛ ሹመው ኋላ ታርቀዋል የሚል ስሜት ይዘው እኛ ምንሹምና ጠብም ቢመጣ እንታረቃለን ብለው እርቅ የለም በዝም አቶ ተብለው በሚመነን ደረጃ ይኖሩ እንደሆነ እንጂ እንግዲህ ወዲህ ደግሞ ጳጳስ ተብለው እና አቡነ ሳዊሮስም መኖር የለባቸውም። በፍትሕ መንፈሳዊ ሿሚውም ተሾሚውም ይሻር ነው የሚለው። ሿሚዎቹም ተሾሚውም ህገወጥ ከቀኖና ውጭ ከሲኖዶስ ውጭ የሰሩ ቢኖር በቃ ህቡረ ይወርዱ ነው። ሁለቱም ሁሉ ይወርዳሉ በፍትሕ መንፈሳዊ እና የተሰራው ስራ የሚያሳዝን ነው፣ የሚያስለቅስ ነው በእውነቱ። አሁን ዙሪያውን የፖለቲካ ሰዎችም የእምነቶችም ነው የሌላም ሆነ ቤተክርስቲያኗን ባጣበቋት ጊዜ ተጨማሪ ጥላት ሆኖ መነሳት የሃይማኖት አይደለም፣ የሃይማኖት ስራ አይደለም። ጳጳስ ነኝ ብሎም የሚያናግር አይደለም።
ዘይስቴስተ ይክለ አንሳ ሰኮና ሆነው እህሌን የሚመላ የሚመገብ ሰኮና ጠቡን አነሳብኝ እንደተባለው እንደ ይሁዳ ነው። የይሁዳ ክደት ነው። ወሲመቱ ይንሳ ባይደ እንደተባለው በገዛ እጃቸው ስልጣናቸውን ለቀዋል። ሁለቱንም ማውገዝ ነው ያለበት ሲኖዶስ። እርቅ የተባለ እንደሆነ ለእርቅ እንታረቃለን። የምንታረቀው እንደምእመናን ሆነው በቤተ ክርስቲያን በምእመናን ደረጃ እየሳሙ ሊኖሩ እንታረቃለን። በቀረ በሌላ በኩል ይሄ ሕግ ነው፣ ስርዓት ነው፣ ቀኖና ነው፣ ዶግማውንም ጭምር ነው የጣሱት። እና ስለዚህ የመጀመሪያው ጥያቄ የሚያሳዝን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ሲኖዶሱን ሲመራ የነበረው መንፈስ ቅዱስ ነው አላችሁን አይደል? ይልቁንስ መንፈስ ቅዱስ ሳይሆን ሲኖዶሱን ሲመራ የነበረው ዘረኝነትና ጎጠኝነት፣ ብሔርተኝነትና ምዕመኑን ለማጥፋት ያላቸው ጥላቻ ነው። የስልጣን ጥማት ነው። ለሻሸመኔ ሰማዕታት እውነት ይህ ነው የሚገባቸው? ለያቤሎ ማርያም ወጣትስ ይህ ነው የሚገባው? ለሁለት የቅዱስ ዮሐንስ ቤተክርስቲያን ወጣቶች ሰማዕታትስ የሚገባቸው ይህ ነው? እውነት ይህ አልነበረም የሚገባቸው? ለእናንተ የስልጣን ቦታ ሲሉ ቅድስት ቤተክርስቲያን ጥቁርና ማቅ ስትለብስ ማየት ስለማይችሉ ደረታቸውን፣ ግንባራቸውን፣ አንገታቸውን ለቅድስት ቤተክርስቲያን አሳልፈው ሰጥቷል። በእናንተ የወንበር ጥማት ምክንያት እግዚአብሔርም አይምጣ፣ ፍርዱን ከመድኃኔዓለም ነው የምንጠብቀው። የምድሩ ፍትህ ግን የለም። በትላንትና ግብራቸው በመመለስ ጫካ ሰንብተው ተደብቀው እውነተኞች ከሆኑ 1 ዓመት ሙሉ የተሰነበቱ የትስ ምንስ አገልግሎት ሰጡ? ከየትኛው ህብረተሰብ ጋር ተገናኙ? የትኛውንስ ህብረተሰብ አሳምነው አጠመቁ? በየትኛውስ መድረክ ነው እነሱ ተገልጠው አገልግሎት ሲሰጡ የቆዩት? ነገር ግን ክፍተት ፈልገው የሆነ ነገር በሚኖርበት ሰዓት ይሄ የመንግስትም አቋም የመንግስትም የሰጡበትን መግለጫ ሚዲያዎቹን አይተናል። በዚህ አጋጣሚ እነዛን ሚዲያዎች በቤተክርስቲያን ስም እናስጠነቅቃቸዋለን። ከቤተክርስቲያን ላይ እጃቸውን ሚዲያቸውን እንዲያነሱ። ቤተክርስቲያን የእምነት ቦታ ከእግዚአብሔር ጋር የምንገናኝበት ቦታ እንጂ የፖለቲካ ሜዳም አይደለም። የዘረኝነት ሜዳም አይደለም። ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም ብሔር ብሔረሰብ እኩል የሆነ አገልግሎት የምትሰጥ፣ እኩል የሆነ ሚና የምትጫወት፣ እኩል የሆነ ለማንኛውም ሰው ሊደረግ የሚገባውን ስጋውና ደሙ አንተ አይሁዳዊ ነህ፣ አንተ ግሪካዊ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ቤንሻንጉል ጉሙዝ ነህ፣ ጋምቤላ ነህ ብላ አትለይም። የኢትዮጵያ ኦርቶዶክስ ስጋውና ደሙ ልክ ክርስቶስ በቀራኔው አደባባይ ለሰው ላመነበት ሰው ሁሉ ላመኑበትም ላላመኑበትም ጭምር ነው ስጋውን የቆረሰው ደሙን ያፈሰሰው። በዚሁ መሰረት ኢየሱስ ክርስቶስ ያደረገውን እቺ ቤተክርስቲያን ዛሬ እያደረገች ነው ያለችው። ለማንም ሰው በዘሩ አይደለም የምትቀበለው። ሁሉም በኢትዮጵያ ውስጥ ያለው 85ቱም ብሔር ብሔረሰብ በራሱ ቋንቋ፣ በራሱ ባህል፣ በራሱ ታሪክ ንስሐ ገብቶ መምጣት ብቻ ነው የሚጠበቅበት እንጂ የት ነው ዘርህ ምንድነው ቀለምህ የማትል ቤተክርስቲያን ናት። እቺም ቤተክርስቲያን ግን ዘረኛ ሊያረጉ ዘረኛ አስመስለው ለመሳል ትላንትና አይታችኋል ሲሰጡ የነበሩትን መግለጫ የ5 ኪሎ ሲኖዶስ እያሉ ነበር የሚናገሩት። ቤተክርስቲያን እኮ እኛ የምናውቀው አንዲት ቤተክርስቲያን፣ አንዲት ኩለንተናዊት ብሔራዊት ታሪካዊት አንድ ፓትርያርክ፣ አንድ ሲኖዶስ፣ አንድ መንበር ብላ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትታወቀው። እኛና መንፈስ ቅዱስ ብለው ነው ሲናገሩ በድፍረት ያየነው። የትኛው መንፈስ ቅዱስ? በሌለ በተሻረ ስልጣን በተወገዘ ስልጣን እንዴ! አሪዮስ ከተወገዘ በኋላ እኮ ንስሐ ገብቶ ከመጣ ይመለሳል። ንስሐ ሳይገባ እንደሌሎቹ እንኳን ንስሐ ለመግባት እድል ያልሰጡ ሰዎች ናቸው እነዚህ 4ቱ ኤጲስቆጶሳት። ኤጲስቆጶሳቱም አይደሉም ለኔ። እንደውም የሲኖዶሱ ቃል አለ ከዛሬ ጀምሮ። እኔ አዲስ አበባ ነው ተወልጄ ያደግኩት። ቦሌ መድኃኔዓለም ነው ትውልዴ። ጥቁር አንበሳ ሆስፒታል ነው የተወለድኩት። አዲስ አበባ ተወልጄ አዲስ አበባ ያሉትን አድባራቶች በሙሉ አውቃለሁ። የአዲስ አበባ ልጅ ለሃይማኖቱ ምን አይነት ፍቅር እንዳለው አውቃለሁ። የአዲስ አበባ ልጅ ለፖለቲካ ተነሱ፣ ተጨፋጨፉ፣ ድንጋይ ወሩ ብዬ ተናግሬ አላውቅም። ስለ ሃይማኖት ግን ተነጋገር። አሁን ስለ ሃይማኖት አውራ። በአዲስ ከተማ 10 ክፍለ ከተማ ለ11ኛ ክፍለ ከተማ አዳነች አበቤ ወልዳለች። አዳነች አበቤና አብይ አህመድ 11ኛ ክፍለ ከተማ ወልደዋል። 10 ክፍለ ከተማ በሙሉ አውቀዋለሁ። በአዲስ አበባ ደረጃ አመራር ነበርኩኝ። የአዲስ አበባ ወጣቶች ፌዴሬሽን አመራር ውስጥ ነበርኩኝ። የአዲስ አበባ ወጣቶችን ጠንቅቄ አውቃቸዋለሁ። በእኔ ዕድሜ ያሉትን ለሃይማኖታቸው ተገዥ የሆኑትን አውቃለሁ። በቤተ ክርስቲያንም የቦሌ መድኃኔዓለም ሰንበት ትምህርት ቤት ተማሪ ነበርኩኝ። ቦሌ መድኃኔዓለም ነው ያደግኩት። እድገቴም እዛ ነው።
ያ ትልቁ አድባር ሲሰራ አገልግያ ጎንብሼ ቤተክርስቲያን ውስጥ ነው ያደግኩት። ለእምነቴም ለኑሮዬም መሰረት ያለኝ ነኝ። አዲስ አበባ ላይ ያለ ወጣት የምሰማኝ ከሆነ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆን ካለ ከዚህ የበለጠ መዋረድ፣ ከዚህ የበለጠ መንቋሸሽ፣ ከዚህ የበለጠ ስድብ የለም። የብሔር ጉዳይ አይደለም። አይ ዶንት ኬር ብሔሬ መንግስተ ሰማያት አይከተኝም። ብሔሬ አንድ እርምጃ አይወስደኝም። ብሔሬ ለነጻነት የምታገልበት ነው። ለሰማይ ቤት የምታገልበት ለብሔሬ መሰረት አድርጌ የምታገልበት ወንጀል እንዳይሆን አረጋግጬ ትክክለኛ እምነት ያለውን ነገር እያስኬድኩኝ ለሰማይ ቤት የምታገልበት ግን ሃይማኖቴ ነው። በብሔር የማጭበረብር ከሆነ ብሔርን መሰረት አድርጌ የሰዎችን ብሔር ለማጥቃት የሚሄድ ከሆነ ሃይማኖት የለኝም። እኔ ሃይማኖት አለኝ። ምክንያቱም የኔ ብሔር የሚጠይቀው ጥያቄ ትክክለኛና መሰረታዊ ነው። አትግደሉኝ ነው ብሎ የተነሳው። አትግደሉኝ ሲል አዎ ወገኖችን አትግደሉ ብዬ ቆሜያለሁ። በየትኛውም አካባቢ የሰው ልጅ አይሞት ብዬ ቆሜያለሁ። የብሔር ጉዳይ አይደለም፣ ኦሮሞ ስለሆኑ አይደለም። እኚህ ሰውዬ ግን በአዲስ አበባ ውስጥ በ10 ክፍለ ከተማ 11ኛ ክፍለ ከተማ የለም ነበር ያኔ። በ10 ክፍለ ከተማ ውስጥ ንጹሃንን አስገድለዋል። የሰው ደም እንደ ውሃ እንዲፈስ አድርገዋል። በአደባባይ ላይ ማህበረ ቅዱሳን ክዶናል። በአደባባይ ላይ ዳንኤል ክብረት ክዶናል። በአደባባይ ላይ በተዘጋጀው የኢትዮጵያ ኦርቶዶክስ እምነት ሃይማኖት ባዘጋጀው ትልቅ የማህበረሰብን ያንቀነቀ በኢትዮጵያ ውስጥ ጥቁር ለብሶ አደባባይ ሊወጣ የነበረውን ህዝብ ወደ ቤቱ እንዲገባ ያደረጉ አባቶች ዛሬም ነገም ከነገ ወዲያም ተጠያቂዎች ናቸው። ፍርዱን እግዚአብሔር ይሰጣል። እያልኩ ያለሁት በኢትዮጵያ ወይም ደግሞ በአዲስ አበባ ውስጥ ያለ ነዋሪ በሙሉ ይህንን ሹመት ያለመቀበል፣ በዚህ ሹመት ላይ ጥያቄ ማንሳት፣ በየአድባራቱ የመነጋገር መብቱ የተጠበቀ ነው። ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። እየሰማችሁኝ ነው? ለምንድን ነው እንደዚህ የሆነው ቢባል ክርስትና የሚባለው ጽንሰ ሐሳቡ ራሱ በአይምሯችን ውስጥ የለም። መንፈሳዊነት የሚባል ነገር የለም። እምንቆመው ለእንጀራ ብቻ ነው። አንድ ጊዜ ተረኞች ነን አሉ ቀዳሾች። ለምንድን ነው ተረኛ የሆናችሁት ብዬ ጠየኳቸው። ንገሩኝ እንጂ ለምንድን ነው ተረኛ የሆናችሁት? አልመልስልህ፣ ስለተቀጠራችሁ ነው። ኢትዮጵያ ውስጥ የሚቀድሰው ስለተቀጠረ ነው። የሚቆርበው ስለቀደሰ ነው። ያ ያልቀደሰ ሰው ሲቆርብ አይቻላቅም። ኢትዮጵያ ውስጥ ቄሱ ነው። ስለዚህ ቤተክርስቲያን ውስጥ ገብቶ 2 ሰዓት ተኩል ቁሞ ቅዱስ ቁርባን ሳይቆርብ አሜን ብሎ ይሄዳል። ምን ቄስ ደሞ እኮ ምንድነው እመሞበሲ ዘመናና ነዘዋ ቤተክርስቲያን በጊዜ ቅዳሴ ወይ ሰማመሳዊ ተቀዱሳን ወይ ተመጣንበር እንቁርባን ይሰደድ ቤተክ ብሎ አዚሞ ራሱን ረግሞ ወጥቶ የሚሄድበት ዓለም መንፈሳዊነት የለም። ኦኬ እንግዲህ ጉዳዩ እጅግ አሳሳቢ ስለሆነ ብዙ ኦርቶዶክሳውያን ምእመናን ሐሳባቸውን በእንደዚህ አይነት መልኩ ያስቀመጡ ይገኛሉ ማለት ነው። ከዚህ በመቀጠል የምንሄደው አንድ መረጃ ብፁዕ አቡነ አብርሃም ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም ሲሉ ተናገሩ። ብፁዕነታቸው አክለውም እንደ ይሁዳ ሁሉ ዛሬም የንጹህ ደም የሚያፈሱ ንጹሃን አሳልፎ የሚሰጡ እውነተኛውን ጻድቁን የሚያስገድሉ ሰዎችን ኢትዮጵያ ታቀፋለች። ስለዚህ ንጹህ ደም ማፍሰስ፣ ጻድቁን አሳልፎ መስጠት ምንም እንደማይጠቅም ከይሁዳ እንማር፣ በደላችንን አምነን አምላካችን ሆይ ማረን በለው ብለዋል። ምን እየተደረገና ምን እየተካሄደ ነበር በጀርመን ፍራንክፈርት? ይህ ክስተት ትላንት ቅዳሜ ነበር። ሙሉ ሰዎች እንደዚህ ነጭ በነጭ ለብሰው የመጡት በውጭ ሀገር የሚኖሩ ወይም ደግሞ አውሮፓ ሀገራት ላይ የሚኖሩ የኦርቶዶክሳውያን ተሰብስበው እንዲሁ ደግሞ ሰንበት ተማሪዎች በአጠቃላይ ተሰብስበው ነበር ትላንት ጀርመን ላይ ወይም በጀርመን ፍራንክፈርት ይህን ዝማሬ ዘተዋሕዶ የሚባለውን ፕሮግራም ያካሄዱ። እንደምትመለከቱት ነጭ በነጭ ለብሰው ከህፃን እስከ አዋቂ ነበር ይህ ፕሮግራም ላይ ሁሉም ኦርቶዶክሳውያን ያገኙትና ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቶስን በመላው ዓለም እየሰበከች እንዲሁ ደግሞ የመላእክትን ዝማሬ ለዓለም እያሳየች የምትገኝ ድንቅ ቤተክርስቲያን ናት። ይህን መርሃ ግብር ያዘጋጀው የጀርመንና አካባቢ ሀገረ ስብከት የሰንበት ትምህርት ቤቶች ህብረት ሲሆን ይህን ማለት በጀርመን፣ በኦስትሪያ፣ በስዊዘርላንድ፣ በሆላንድ ዙሪያ ያሉ ሰንበት ትምህርት ቤቶችን በሙሉ እንደዚህ ነጭ በነጭ ለብሶ እንዲሁ ደግሞ መላእክትን መስሎ ያለው ዝማሬ ሲያቀርቡና እግዚአብሔርና ፈጣሪያቸውን ሲያመሰግኑ ነበር። እጅግ በጣም አስገራሚ ነበር። የእናንተ ሀሳብ የእናንተ ስሜት እንዴት ነው? ሀሳባችሁን ኮመንት ላይ ጻፉ። በጣም የሚገርመኝ ነገር ስናጣ ኦርቶዶክሳውያን
የሆነ ነገር ደግሞ ስናገኝ በአንገታችን ያለውን ማህተብ እንኳን ለማሰር እናፍራለን። በእውነት ይህ ማህተብ ያሳፍረናል እንዴ? በአንገታችን የምናደርገው ማህተብ ትላልቅ ቦታዎች፣ ፕሮግራሞች ላይ፣ ሰርጎች ላይ በጣም በምድር ያለ ትልቅ ቦታ ብንል የምንለው ቦታ ስንሄድ ማድረግ ያሳፍረናል። ገንዘብ ስናገኝ፣ ዝና ስናገኝ፣ እውቅና ስናገኝ ማህተባችን ያሳፍረናል። ይህ ማህተብ እኮ ስንት ዋጋ የተከፈለበት ይህ መስቀል እኮ ክርስቶስ በመስቀሉ ላይ ተሰቅሎ በዚህ መስቀል ላይ ነው ቅዱስ ሥጋውና ክቡር ደሙን የሰጠን ያፈሰሰልን። ይህ መስቀል እኮ መዳኛችን ነው። ይህ መስቀል እኮ አይሁድ የካዱት እኛ ግን የምናምንበት የምንድንበት ኃይላችን ነው። መስቀል ኃይላችን ነው። መስቀል የነፍሳችን መዳኛ ነው። ይህን መስቀል በአንገታችን አስረን ስንሄድ እኮ መንገዱን ሁሉ ይጠብቀናል። ስንተኛ በሌሊት ሁሉ የሚጠብቀን መስቀል ነው ማለት ነው። የሃይማኖታችን ምልክት ሰማዕታት፣ ቅዱሳን፣ ጻድቃን ስለዚህ መስቀል ስለዚህች ማህተብ ሲሉ ነው ደማቸውን ያፈሰሱት፣ አጥንታቸውን የከሰከሱት። ዛሬ ላይ እኛ ለምንድን ነው ኦርቶዶክሳውያን? ክብራችን እኮ ነው፣ ጌጣችን እኮ ነው። አንገታችን ላይ ከምናደርገው እነዚህ ብልጭልጭ ነገሮች በላይ ይህ ጌጣችንና ክብራችን ነው። ኦርቶዶክሳውያን እባካችሁ በተለይ ሴት እህቶቻችን ዝና ስታገኙ፣ ገንዘብ ስታገኙ፣ ትላልቅ የምትሉበት ቦታዎች ስትሄዱ ማህተባችሁን አታውልቁ። አንዳንዶችማ መስቀል አድርጋችሁ ያንን መስቀል ደግሞ ታውልቁና ክር አድርጋችሁ የምትሄዱበት ዕለት ሁሉ አለ። ያ ነገር እንዳይታይ ማለት ነው። ለምን ያሳፍራል? ይህ መስቀላችን አያሳፍር፣ እምነታችን የሚያሳፍር አይደለም፣ የትም ቦታ የሚያኮራን ነውና እንዲህ አይነት ነገር የምታደርጉ ሴት እህቶቻችን እባካችሁ ከዚህ ነገር ተቆጠቡ። ሞገሳችሁ፣ ክብራችሁ ይህ መስቀል ነውና መስቀል ኃይላችን ነው እያላችሁ ኮሜንት ላይ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት በቅንነት። እኔ በጣም የሚገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። እናንተ ላይ የአላህ እዝነትና ራህመት በእናንተ ላይ ይሁን ማለት እኮ አይፈቀድልንም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋ፣ እንዴት ነህ ሰላም ነው አላህ ያጥፋ እንላለን። ግን ገና ስናየው ሰላም ነው እንዴት ነው እንላለን። በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም፣ አይቻልም እኮ። አብረናቸው እንድንሆን እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደለ አላህ ያጥፋ፣ አላህ ያጥፋ። ለምን? በቁርአናችን አላሁ ሱብሓነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበን ነው። ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ዋው! ስለ እስልምና ስለጠየቅኩ ቤተሰቦችን እያጨናነቋቸው ነው። እኔ ካሁን በኋላ በእስልምና ጉዳይ ኡስታዞች ጋር እነዚህ ሌቦቹ ጋር ሄጄ ጥያቄ አልጠይቅም። ለምን? እነሱ ጋር ጥያቄ ለመጠየቅ በሄድ ቁጥር ክሊፕ ቅንብር እየሰሩ ነው። ቅንብር ለእኔ ጥያቄዎች መልስ መመለስ ነው። እነሱ ፖለቲካ ነው የሚሰሩት። ቪዲዮ እያቀነባበሩ ቤተሰብ ጋር ይዘው ይሄዳሉ። እስልምና ላይ ጥያቄ ጨርሻለሁ። ግን እስልምና ጉዳይ ላይ ካሁን በኋላ መጭመቅ ነው እንጂ ጥያቄ አልጠይቅም። መጭመቅ እኔም እንደነሱ ልክ እንደ ኡስታዞቹ መጭመቅ እንጂ አልጠይቅም። እኔ ፕሮቴስታንት አይደለሁም። ነገር ግን ዛሬ የሰማሁትና ያየሁት ነገር ውስጤን ስለነካኝ ነው ይህን ቪዲዮ መሰራላችሁ። የፕሮቴስታንት አማኞች ማለትም ረሆቦት ቤተክርስቲያን በባንክ ብድር ምክንያት ልትወረስ ነው። ከ30 ዓመት በላይ አገልጋዮችና አገልጋዮች በሚገኙበት ርብርብ ለማድረግ በክርስቲያን ቲዩብ ግንቦት 20 ማለት ቅዱስ ምን ይላል መሰለሽ? ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። አይሻል? በማይመች አካሄድ አትጠመጂ። ኦርቶዶክስን አታሰድቧት። በርካታ ወጣቶች ቀን ከሌሊት መጽሐፍ ቅዱስ ወንጌልን እያስተማሩ ከጨለማ ወደ ብርሃን እያመጡ ባሉበት ሰዓት እንደናንተ አይነት ደግሞ ላይክና ዝና ፈላጊዎች ደግሞ ልወደድ ባዮች ደግሞ እንደዚህ አይነት ስራ ሲሰሩ በጣም ነው የሚያናድደኝ። አንቺ መስራት ካሰብሽ ስንት የገጠር ቤተክርስቲያናት አሉ። ተመልከች፣ አባቶች በዚህ መልኩ አጎንብሰው እየለመኑ ስንት ልብሰው ተኮኑ መገዛት ያለበት ቤተክርስቲያናት አሉ። ስንት ቤተክርስቲያን ወድቃለች። የገጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራስሽ አሮ የሌላ ቤተክርስቲያን ልታሰሪ ትሄጃለሽ። አንድ ቀን ቪዲዮዎች ላይ ገብቻ ያለው ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነገር ስትያሽ አይቼሽ አላውቅም። እና አታሽቃምጡ።
እኔ የሚያሽቃብጥ በእምነቱ የሚያሽቃብጥ ሰው አልወድም። በዚህ አጋጣሚ የምሬ የምላችሁ የራሳችሁ እምነት ውደዱት፣ አክብሩ።